እኔ እንደው የሚገርም ነገር በጣም ብዙ ተለማመጀበታል በእንደዚህ አይነት አባት ሆይ ልብስ ስለሌለኝ እባክህ ልብስ ግዛልኝ ብዬ ልክ ልጅ አባቱን እንደሚጠይቅ ልክ እንደዛው ጠይቅ ነበር። በእለቱ የተሰጠኝ ልብስ ግዛልኝ አባት ሆይ፣ መድረክ ላይ የምቆምበት ልብስ ስለሌለኝ ልብስ ግዛልኝ። በንጋታው መልስ አገኝ ነበረ። በጌታ ፊት እኮ ነው ማለት ወይ ሰው ወስዶ እጄን ይዞ ያሰፋልኛል ወይ ደግሞ ያለውን ሼር ያዛ ጊዜ 600 500 ብር አደገኛ ቂቅ ያለ ሱፍ አለ ምጸልየው ልሳን ራሱ ምን አድርገው እንዳንተ አይነት ሰው ወይ በእለቱ እግዚአብሔር የመለሰውን ልብስ መውቀስ አትችልም። መልሱ ትክክለኛ ነው። ስለዚህ በዛ ጊዜ ላይ ሲለበሱ የነበሩትን እናንተ ራሳችሁ ተከተሉ የነበረ ሰምቻለሁ። ስለዚህ እንደዚህ ምግብስ በራሱ ምግብ እኮ ከሌለ ወደ ጾም ጸሎት ነው የሚቀየረው። ምግብ ስለሌለ ዛሬ እስከሚመጣ ድረስ በጾም ጸሎት አውጀናል። ምስጋና ቤተክርስቲያን ወደ 22 ማዞር አካባቢ መጥቶ ሊሆን ይችላል። አንድ ቪላ ቤት ነበረች። አንድ ጊዜ እንደውም አንድ ምስክርነት ነገር ኃይሌ ትርካሶ የሚባል አሁን ወደ ጌታ ሄዷል። የሻሸመኔ አገልጋይ ነው፣ የጌታ ሰው ነውና ቤት ውስጥ ሆነን ጾም ጸሎት አወጅን። በጣም ቤስት ፍሬንዶች አለን አብረን የምንጸልያቸው። በኮምፒቲሽን ነበር የምንጸልየው። እኔ 8 ሰዓት 10 ሰዓት 12 ሰዓት 3 ቀን ምናምን ደስ ይላል። መንፈሳዊ የሆነ ቅናት ስለነበር ማለት ነው የነበረብን መንፈሳዊ ቅናት። የሚመጣው የመንፈስ ቅዱስ ሪቫይቫል በጣም ልዩ ነበርና እዛ የጸለይን እያለ በጣም እጅግ ተራብን። ከምግብ ጋር በተያያዘ መልስ ሊመጣ ስላልቻለ ቆይታው ረጅም ስለሆነብን እግዚአብሔር የሆነ መልስ ማምጣት አለብን ብለን ልክ እንደጸለይን ከተወሰነ ቀን በኋላ ቪላው ቤት ተንኳኳ። ቪላ ቤት ውስጥ ነበረ ቸርቹ የነበረውና ተንኳክቶ የከፈትኩት እኔ ሄጄ ስከፍት አንድ የሆነ ሰው ዱቄት ተሸክሞ እና እዚህ ቤት ነው የተላኩት አለ። አረ ተሳስተሃል ብራዘር፣ እዚህ ቤት አይደለም። ወፍጮ ቤት አስፈጭቶ ሌላ ቤት ተሳስቶ ስለመጣ መሰለኝ ሌላ ቦታ ነው። አይደለም እዚህ ነው አለ። እዚህ አይደለም፣ እዚህ ማንም ሰው እህል ሊያስፈጭ እህል አይልክም። ወፍጮ አይደለም ተልኬ ነው አለ። አውርድና አውራኛል። አወረድኩ። ምንድነው መኬት ነው የመጣው? እግዚአብሔር አምላክ ከዘመድ ከወገን ተለይ ብሎ ይመጥቼ ነው አለ። የት? እዚህ ምስጋና ቤተክርስቲያን። ይሄ ምንድነው? በሶ ነው አይደል? አንተም በሶውን ግባ ነው አስገባ። እግዚአብሔር ከዘመድ ከወገን ተለይ እንዳለ ባናቅም ግን በሶ ስለሚያስፈልገን ግባ ወደ ውስጥ በቃ ግባ። የጸሎት መልሳችን ተመለሰ። አየ በዛ ጊዜ ላይ በሶ ይዞ ተቀላቀለ። ሚራክል በቃ ቤት ውስጥ ከገባ በኋላ መድረኩ ምኑ አንዱ በጭብጦ መልክ ይበላል፣ አንዱ በፍርፍር መልክ ይበላል፣ አንዱ ያው ለረጅም ቀን ከመብላታችን የተነሳ አንዱ ተማረረና ምን ቢል ጥሩ ነው እግዚአብሔር አምላክ የበሶ ዘመን በቃ ብሎኛል አለ። እና እነዚህ አይነት የእምነት በዛ ጊዜ ላይ እኮ ነው ጭንቃ ይለውም ልቤን ፍራት። አዎ ምን በወጣኝ ልፍራ እርሱ ሆኖኛ አባት። አይ የሰማዩ ወፎች ጠግበው ካደሩ አረ እንዴት ኬፍ አይኖርም እነሱ ከኖሩ። ኑሮዬን የታምራት አድርጎታል። ያችኛዋ ቁጥር ደግሞ በላዩ ላይ በረከት አዞልኛል፣ አንዱን ሳልጨርሰው ሌላው ይከተለኛል። ገና ሳልፈጽመው የጥያቄን ቃል መልሴ በደጅ ቆሞ በር ያንኳኳልኛል። እኛ ተቸግረን እግዚአብሔር አምላክ በመንፈስ ላመጣው ለዛ የጥያቄ መልስ ለብዙዎች በምድር ላይ በረከት ሆኗል ማለት። አየ ሰው የሚያልፍበትን መንገድ ወደ ዝማሬ፣ ወደ ጸሎት፣ ወደ እምነት ካልቀየረው ዲፕረስድ ነው የሚያደርገው። ክርስትና ማለት ደግሞ በእምነት የምንኖርበት አለ። የፈለገ አይነት ችግር ውስጥ ብንሆን እግዚአብሔር አምላክ ከገጠመን ችግር በላይ ነው ማለት ነው። አሁንም ባላችሁበት በየትኛውም አይነት ችግር ሁኔታ ውስጥ ከባድ ጥያቄ ውስጥ እንኳን ብትኖሩ እንደ እግዚአብሔር አገልጋይ ባለፍንበት የህይወት ጎዳና መልስ የሚሰጠው አምላክ ዛሬም ከእናንተ ጋር አለ። እሺ ለምንድን ነው ሐዋርያ ጳውሎስ ጨርቅ ይሰጥ የነበረው? ምኑን ጨርቅ ይሰጠው አልነበረም? ጨርቅ ሸጧል። አሁን የለበት ጨርቅ ሸጧል። ዘይት 3,000 ብር ገዛችሁ እናንተ በብልቃጥ ስታደርጉት ስንት ቦታ ያወጣላችኋል? አንዱ ሌትር እሱን እኔ ለልጅ ስለማዘጋጀው አላውቅም። ለአንዱ ሌትር ስንት ዘይት ይወጣላችኋል መሰለ?
እሺ አንተ እሱን ካልኩለስ እነግርሃለሁ የሸጡ ሰዎች እነግርሃለሁ ስለማቀኔ አንዷን 3000 ብር የገዛችኋትን ሊትር ዘይት 30 ቦታ ብታረጋት አንዷን በ3000 የገዛችሁትን 30000 ብር ትሸጣላችሁ በ1000 ስትሸጡ። ከዛ ሜቢ ደግሞ 1500 ብር ደግሞ ስትሸጡ ደግሞ አስበው እንግዲህ 30 በ500 ምታ 15000 45000 ብር ትሸጣላችሁ። ስንት ብር ታተርፋለህ? ከ3000 ብር ላይ 42000 ብር ትርፋለህ። 42000 ብር በህዝቡ ላይ ለምን ትቆምራላችሁ? ይሄ ነጋዴ ማን ነው? አሁን አንተና ዘይቱ በነፃ አይመጣም ማልክ። በ3000 ብር የገዛችሁትን ዘይት በሐቅና በእውነት ቆይ ለምሳሌ ልንገር፣ አንተም ቸርች በእርግጠኝነት የ3000 ብር ዘይት ስገዛ ከምእመን መካከል ምእመን ነው የሚገዛው። ምን ስንት ተገምተው? በ3000 ብር የት ከምእመኑም ከዚህ ውስጥ እስቲ ጉባኤ መካከል የምንጸልይበት ዘይት ቤተክርስቲያን ስለሌላት ከጉባኤ መካከል ዘይት ገዝቶ የሚመጣ ሰው ብትል እጁን ያወጣል። ይገዛል። ህዝቡ ታዲያ አልገዛም ማለት ነው። ስለዚህ ህዝቡ እንደውም አንድ ሰው አይደል 10 ሰው ልታገኝ ትችላለህ። 10 ሰው በ3000 ብር 10 ዘይት ብሩን ሳትቀበሉት የዘይቱን የጠርሙሱን ዘይት ይዞላችሁ ቢመጣ ለረጅም ጊዜ ትጠቀሙበታላችሁ። ይሄን በቦታ ማየት ትችላለህ። እሺ ምን ማለት ነው? አሁን ለምሳሌ እዚህ አዲስ አበባ ውስጥ እንደዚህ ሊያደርግ ይችላል። ገዝቶም ይመጣ ይችላል። ያለበት ቦታ ደግሞ 500 ብር አወጥቶ ላይገዛ ይችላል። እሺ ለምሳሌ 500 ብር አወጥቶ ላይገዛል ይችላል። እኔ ያለበት አካባቢ ነው የማውቀው። በዘይት መጸለይ ቢቀርስ ሂዶ የፈወሰ ነው። ምኑ ዘይት ነው እንደሚፈውሰው? አዎ ዘይት ነው የሚፈውሰው። መጽሐፍ አይልም እንዴ? ምን መጽሐፍ ምን ይላል? ስሜ እንደሚፈስ ዘይት ነው አይልም? እሺ ነው። ስለዚህ እሺ ሌላ ስለዚህ ዘይቱንም አፈሰሱ። ኢየሱስ ራሱ ዘይቱን አፈሰሱ ጸለየ ማለት ሐዋርያቶችም ከዘይት ጋር ምን ያገናኘዋል? ስሙ እንደሚፈስ ዘይት ነው። ታዲያ ስሙ ነው እንደሚፈስ ዘይት ምን ያገናኘዋል ከዘይት ጋር? ታደርገዋል። ምልክት ምኑ ያድነዋል። ያለ ዘይት ጸለየ አይፈወስም ሰዎቹ። እሺ ለምንድን ነው ሐዋርያ ጳውሎስ ጨርቅ ይሰጥ የነበረው? ምኑን ጨርቅ ይሰጠው አልነበረም? ጨርቅ ሸጠዋል። አዎ እንዴ ጨርቅ ሸጠ ጳውሎስ? ሸጠ ያላለኩት ወደ መሸጥ አትሄዳለህ። ታዲያ ምንድን ነው ምን ያደርጋል? ይኸውልህ ወንድሜ እኔ ጋር ስታወራ ጳውሎስ ጨርቁን ነኩት ተፈወሱ። እኔ ጋር ስታወራ አባቴን ማንነት ነው የምሰማው። እኔ የነከለትን አላቅም ነግራለሁ። መጀመሪያ እኔ ጋር ሽያጭና ወደ ንግድ አታውራ። ታዲያ ጳውሎስ ጋር ለምን ታገናኘዋለህ? ምልክቶችን ግን ነግረሃል። ዘይት አያስፈልግም። ምልክቶችን ነግረሃል። የሚደረጉ ምልክቶችን ነግረሃል። ሽማግሌዎች ይጠሩ እኮ እንደውም ዘይት ካስፈለገ እናንተ ሰውን የፈውስ ፕሮግራም ብላችሁ የምትጠሩት ፕሮግራም እንደውም ህገወጥ ነው ብዬ ነው የምለው። ለምን መሰለህ የምለው ካስፈለገ እንደውም አሁን የጠቀስካት ጥቅስ እኮ ያዕቆብ ላይ ያለች መልእክት ቃል ነች አይደል የምታነሳ። እሱ ምንድን ነው የሚለው? አንድ ሰው ከታመመ እቤቱ ተኝቶ የቤተ ክርስቲያን ሽማግሌዎችን ይጥራቸው፣ ዘይት ይዘው ይምጡ፣ እጃቸውን ይጫኑበት፣ በዘይት አድርገው ሰውየው ይፈወሳል ይላል። ዘይት ገዝቶ ይላል ወይስ ቤተ ክርስቲያን ውስጥ ዘይት አስቀምጠ በማንቆርቆሪያ የመጣው ሰው ላይ ሁሉ መጨመር አለበት?